የሞትና የህይወት ሽረት ነው ጋይስ ሁላችሁ let's go tap screen let's go tap screen guys you can do it everything guys go yeah tap አርጉ ፋሚሊ everybody tap ጉንፋን ካለብሽ እንዳታስተላልፊ ስታሲ እንደዚህ ጂሽን ይዘሽ ታል ያለብሽ አይደለ እኮ ጂሽን እንደዚህ ወይ በሆነ ነገር እንደዚህ አርጊ እንጂ ይሳል አለፈ መታየት አለብኝ መመርመር አለብኝ let's go guys ሁላችሁም ታፕ ስክሪን guys ታፕ ደብል guys ደብል ላይ ታፕ ራሱ ይሰራል እሺ ተግባባን እንዴ ታፕ ፋሚሊ ታፕ እዚህ ሄዱት ነገር እኮ ነው ግን ምን ይሻላል ምን 6000 ሆንሽ እኮ እሺ ስፒድ ቻሌንጅ ላይ ምን ሆንሽ 6000 ሆንሽ አትሰሚም እንዴ ነው ሆንኩኝ እንትኑ ጆሮ ላይ ነበር ለዛ ነው ማክሱ ላስቲኩ ጆሮ ላይ ነበር አሁን ከጆሮ ላይ ያነሳሁት ለዛ ነው ጆሮ እንደፍቱን ተንበረ አይዞሽ እሺ አይዞሽ 17 ሰው አንዳንድ አበባ 17 ሰው ጋይስ 17 ሰው አንዳንድ አበባ 17 ሰው አሁን ኮሜንቱን ትታችሁ ታፕ አድርጉልኝ 17 ሰው ነው የሚያስፈልገኝ 17 ሰው ኮሜንት አይደለም 17 ሰው ዝጌ ኤልሲ ሞልቷል አበባ ቴንኪው ኖ 17 ሰው መሙላት አለበት ግዴታ ለስፒድ ቻሌንጁ ሞልቷልኝ 17 አበባ የኛ ሞልቷል ለሷ ሙሉላት በቃ የኔ ሞልቷል ለሷ ሙሉላት እኔ ሀቢባ 17 አበባ መሙላት አቅቶኝ ያንተ ቤተሰብ ጀምሯል ጋይስ ሂዱበት ጀምሯል ፋሚሊ እንሂድበት ጋይስ ትሪፕሉ ጀምሯል ቤተሰብ ጋይስ 3 times ላይነን ባይዘው ጥሩ ላይነን 3 times guys 3 times ጋላክሲ ስጡበት ስፒድ ቻሌንጅ ላይ ትሪፕል ጋላክሲ ስጡ ባንድ እንደርሷለን ጋላክሲ ጋይስ ሻቅ አርጉት ትሪፕሉን እንጠቀም ቤተሰብ ኮመንቱን አቁሙ ጋይስ ፈሳቸው መጥቷል ትንሽ ግፉ ትንሽ በርቱባቸው እንዳሁኑ አይነት አንድ እንዳሁኑ አይነት ትሪፕሉ እስከሚያልቅ እንዳታቆሙ እሺ ፋሚሊ ወይኔ በቃ ትሪፕሉ አለቀ በቃ በእውነት ትሪፕሉ አልቋል ሀኒዬ ያዛል ያታችን ሀኒዬ ያዡት ያው በቃ ስናንቀሳቅሰው ጨዋታ ነው አያችሁ በድንጋጤ የሚጨብጡት ሚይዙት አጡ የኔ ቤተሰቦች ሁላችሁም ታፕ አድርጉ ቤተሰብ ታፕ አድርጉ ፋሚሊ ታፕ አድርጉ ጋይስ ሌትስ ጎ ታፕ ስክሪን አፉ ሞልቶ የኔ ቤተሰቦች የሚይዙት የሚጨብጡት አጡ የሚጨነቃቸው ምናምን የሚይዙት የሚጨብጡት እኮ ነው ያጡት እኮ የሚይዙት የሚጨብጡት እኮ ሀቢባ ብቅ ስንል ገና ወይ የስንል ግራ ገባቸው ጋይስ ሁላችሁም ታፕ ስክሪን Tap screen guys thank you so much in the first game nice guys go tap ያኔ ሚኪ ወይ የቲጂዬ ማርጌ ቲጂዬ ደናንስ ማሪፍ ተመችቶኛል ይሄ ማስካሪፍ ነው ፒንኩማ እንትን ነው በጣም ብልጭልጭ በዛበት ይሄ ይሻላል ማስኩን ቀይሪው ሌላ አለኝ አንድ ፒንክ ቆይ ላሳየኝ እስኪ አሳይኝ በእናትሽ ከበደሽ እኔ እንጃ በማክስ ከብዳኛለች እኔ እንጃ ለምን እንደሆነ አላውቅም በሁሉም ከብዳለሁ እንጂ በሁሉም በማክስ በቃ እናቴ አረካትሽን እዛው አስቀምጪ ነገር በኮፍያ በማስክ ወይኔ አረካትሽን እዛው ይሄንን ነው አርጊው እያሉኝ ያሉት አረ ይሄንማ ጎባጣ ነው የምትመስዩ በቃ እሱ ነው የመጀመሪያው አርግ ታይ እኮ ይሻላል ከዚህ አይደል ይሄኛው እንትን ነው አረ መጀመሪያው አሪፍ ነው ይሄማ ሌላ ነገር ያስመሰለሽ በቃሽ እኔ ፒንክ ነገር አሉ ፓርቲ ነው ያስመሰለ ያኛው ኦቨር በጣም አብረቀረቀ ከለር ፓወርፉል ነው አይሆን ኔቨር ኤቨር ቴንክ ዩ ሶ ማች ይሄ ፈርስት ጌማችን ነው ጋይስ በጣም አንደኛ ነው
የሌለሽን መልክ እኮ ነው ያመጣልሽ እኮ ሀቢባ። ቆንጆ አደረገኝ፣ ሰልካካ አደረገኝ፣ አፍንጫዬን የመጨረሻ ጄኒፈር ሎፔዝን ነው የመሰልሽው። አንዳንዴ ግን ሁሉ ነገር ለበጎ ነው የሚሆነው። ለእያንዳንዱ ነገር ለበጎ ነው። በቃ ትግል አያስፈልግም። ከህይወት ጋር ትግል አያስፈልግም። ትክክል። አይ አክሰፕት ማይሰልፍ ላይክ ዚስ አይ ላቭ ኢት። አፍንጫዬን ሰበሰበው እና ሰልካካ አደረገልኝ። አረ በቃ የሌለ ነገር ነው የፈጠረልሽ በእውነት። ሌትስ ጎ ሌትስ ዱ ኢት። እኔ ማለት በህይወቴ የሚመጣውን እያንዳንዱን ነገር አክሰፕት አድርጌ ተቀብዬ አሳምሬ አጣፍጬ የምኖር ሰው ነኝ። ይሄንን አጣፍጬ አሳምሬ እየኖርኩ ነው። ቴንክ ዩ እሙዬ። እኔ ነኝ አጣፍጬ መኖር ያቃተኝ። ኧረ አጣፍጡልኝ ህይወቴ ሰማቻኒ ኢንስቴድ ኦፍ ኮምፕሌን ህይወቴን አጣፍጡልኝ። ምንድን ነው በዛ ጋራ ጊፍተሩ በዛ ጋይስ ጎ ጎ ጎ ጎ። መስሚያችን ጥጥ ነው ጋይስ፣ መስሚያችን ጥጥ ነው። በቃ ዛሬ ስለከፋት እሷ 3ቱን ጨዋታ ተሸንፍ፣ እኔ 2ቱን ላሸንፍ። ያረዳ ልጆች፣ ኧረ በስታይል። ኧረ ዛሬ ልቅጣት፣ ማርያምን ዛሬ ልቅጣት። ዛሬ በቃ ልቅጣት። ዛሬ በቃ ወልፉኛል እንዴ! መጨረሻ መቀጣት አለባት ዛሬ። ደው ማድረግ አለብን። ስፒድ ቻሌንጅ ሲመጣ ማለት ነው የፈጠነ ጠቅ አድርጉት። ከአረቦች ጋር ጌም ስጫወት ምን እንደምላቸው ልንገር። በአረብኛ እናውራ ሚኪዬ። አረብኛ ላውራክ ላስለምድክ። አረብኛ ማለት ጌም እየተጫወትን ሌላውንም አረብኛ እናስተምር ማለት ነው። ጌማችን አዝናኝም አስተማሪም እንዲሆን ማለት ነው። ገባክ? እኔ እናንተ ዩኒክ ነን፣ ስፔሻል ነን። የኔና ያንተ ጌም በጣም በጉጉት አሁን እዚህ ጋር 3000 270 ሰው በሰው አይደለም ሚኪ፣ አንተ አዳምጥ። ዝም ብሎ ይጮሃል። ለስሙ ጌም ያስተማርከኝ አንተ ነህ፣ ግን እኔ በለጠ 270 ሰው አይደለም 270 አንድ ሰው 270 ይስጥ። ይሄ በጊፍት ነው፣ በሰው አይደለም። እሺ በአንዴ 270 ስጡ። በቃ 200 ይሄ 270 በአንዴ ስጡና በቃ ገላል ሀኒዬ ሞላ። በቃ ማሬ ሞልቷል። እና ለኛ ጊፍት ያለው የለንም። 270 አንቺ ሴትዮ አንዴ ዝም ትይልኛለሽ። ኧረ 270 ጋይስ ይረዳሉ። በዛው ቤተሰቦችም እንዲገባቸው ነው። እኔ እኮ ማሸነፍ በጊፍት ብዛት አይደለም፣ በቴክኒክ እና በታክቲክ ነው። የኔ ፋሚሊዎች በጣም ስማርት ናቸው። የሚሰጡት ደብል ላይ ጊፍት አያባክኑም። ደብል ላይ ብቻ ነው የሚሰጡት። ደብል ሲያልቅ ዲዛይን እኔ ማርቲን ግዘመዳ ዋቴሽን በእናትሽ ይክሩዬ። እኔ ወለዳችሁ በዛብኝ። እኔ ፍቅሮች አሁን ድፋት እቺ ማክሳ በላት። ኧረ እንበላት አሁን ቾር በሏት። ስፒድ ቻሌንጅ ላይ ትሪፕል ፖይንት አሁን ወይ በላት ጋይስ። እንዲህ በጠረባጠራችሁ ቃሏን ተቀበሏት። ኧረ ጋይስ ስፒድ ቻሌንጅ ትሪፕል ላይ ነው ቤተሰብ፣ ትሪፕል ነው። ምን ቻሌንጅ ሳደሊ ስናይፕ አድርገው እንዳነ ስፒድ ቻሌንጅ 6 ናቸው። ሃኒ ፋሽን የኔ እናት ትለያለሽ፣ ትችያለሽ። ስፒድ ቻሌንጅ እርግጠኛ መሆንላችሁ ነገር አናቷ ላይ እንቀመጣለን። ሁለት ጋላክሲ ስጡ ጋይስ። ሁለት ጋላክሲ ጋይስ። 2 ጋላክሲ ጊቭ ኢት ሚ 2 ጋላክሲ። እሙዬ ቴንክ ዩ ሶ ማች። ቤተሰብ ፎሎ እያደረጋችኋቸው አመስግኑልኝ ቤተሰቦቼን። ወይኔ ሰንዬ እኔ እና ቴንክ ዩ ማሪ ቴንክ ዩ በቃ እንደዚህ ቢያንስ ለክብራችንም ለምናችንም 3000 እየገባን። እሺ አቢባዬ ምን አልሽኝ? አረብኛውን አስተምሪኝ እስኪ እናቴ። እስኪ አስተምሪኝ እስኪ ንገሪኝ። አንደኛ እኔ መጀመሪያ እጠይቅሃለሁ። መጀመሪያ እኔ አረቦቹን ጌም ስንጫወት ይልኩልኛል፣ አስገባቸው። ከዛ እንቲ ምን ወይን ይሉኛል። የት ነው ሀገርሽ? ማጃውብ ለአማርኛ በአማርኛ አትመልስ፣ በአረብኛ መልስ። እንተ ምን ወይን አነ ምን ወይን ኢትዮጵያ አበሽያ። ሀበሽያ ሴት ነው። ሀበሺ ወንድ ከሆነ ሀበሽያ ያስፈልግ። አና ምን ኢትዮጵያ ሀበሺ ኢትዮጵያ ትላለህ። እስቲ በል አነ ምን ኢትዮጵያ። ኦኬ እንተ ሹ እስምክ? የአምሳ አለቃ ጥጋቡ ገብርኤል ልጅ ሚኪያስ። ፊታውራሪ እንተ ከም ኡምርክ? ይህን አላውቅም። እድሜ እስከ ስንት ነው የተማርከው ነው ያልሽኝ? እስከ ስንት ነው የተማርከው? እስከ 4 ከም ኡምርክ ማለት እድሜክ ስንት ነው ማለት ነው? እኔ እንደ ሴት እድሜ አልናገርም። በላች እንዴ ወንድ ልጅ ነው። ሴት ናት እድሜዋን ማትናገረው። ወንድ ልጅ እድሜውን ይናገራል። ንገረኝና 32 ዓመቴ ነው። 32 ዓመቴ ነው። ተላቴን እኮ በአረብኛ እትኔ ነው ተላቴን ትላለክ።
ምን አሁን ልጠይቅህ ነው። እትኔ ነው ተላቲን እንትለሎ ጠላቴ ነው እትኔ ነው እንትለሎ እትኔ ነው ተላቲን የስ 32 ማለት ነው። እሺ አሁን ልጠይቅህ ነው እኔ ኦኬ እንተ ካም ዑምርክ እንተ የት ነው የተማርከው? ቅድም እስከ ስንት ነው የተማርከው? አሁን ደግሞ የት ነው የተማርከው? ማርያምን እንደዛ አይመስልም። አንተ ይመስላል የት ነው የተማርከው ይመስላል። ካም ዑምርክ እንተ አይዋ እድሜክ ስንት ነው ማለት ነው? ካም ዑምርክ እንተ አይዋ አና ዑምሬ 35 انا عمرك 30 نو 35 انا 35 እኔ ነኝ 35 አንተ 32 ነክ አንተ 32 ነክ አንተ 32 አሁን ልክ ነው። ካም ዑምርክ እንተ 30 አይዋ ብራቮ አያችሁ ለመደ ስንት 32 በአረብኛ ስንት ማነው አስተማርኩት? እድሜክ ስንት ነው አስተማርኩት? የት ሀገር ሰው ነክ የሚለውን አስተማርኩት። አሁን አንተ እኔን ትጠይቀኛለህ። ሁለቴ አሸንፌ ካለ መጀመሪያ ትቀጣለህ። አንደኛ ቅጣት ይሄኛው ቅጣት አይደለም እንዴ? የምን ቅጣት ነው ይሄ? ኧረ እባክህ እኔ በቃ ቅጣት አለ ያስተማርሽኝ አይደለም። በቃ እኔ ባፍንጭ ይውጣ በእናትሽ። የራሴ አማርኛ ብቻ በቂ ነው። ይኸውልህ አማርኛ የሚያፋፍር ዋ አንደኛ ቅጣት ሚኪ እያጫወትኩ እያስተማርኩ አረብኛ እያስተማርኩ ቅጣት አለ። ማስተማር ቅጣት የሚሆነው ከመቼ ጀምሮ ነው? እኔ ትምህርት በውድ እኔ ድሮ አልማርም እንዴ? በእናትሽ እኔ ትምህርት የራስህ ጉዳይ እንትን እያለችኝ ጨራሽ አነጋገርሽ የማላውቀውን ቋንቋ ነው አይምሮ ላይ እየጨመርሽብኝ ያለሽ። ሚኪ አንደኛ ቅጣት ዶክተር ሀቢባ አምባሳደር ገና ሌላ ምን ገና ስንት አይነት ተጨመረ መሰለህ? አዳምጥ። በፊት ዶክተርና አምባሳደር ብቻ ነበርኩ። አሁን አይረን ሌዲ ሆኛለሁ። አይረን ሌዲ በእሳት የተፈተንኩ ጀግና ብረት አንቺ አይረን ሌዲ። አይረን ማን ማለት የሚበር ነው። አይረን ለወንድ ነው። አይረን ሌዲ ደግሞ አንቺ የማትበሪ አይረን ሌዲ። አረ ያብርርክ መጋኛ። አይረን ማለት ብረት ማርያምን አይረን ማንን አይታችኋል? አይረን ማን ይበራል። አይረን ሌዲ ደግሞ የማትበረው ኦኬ የማትበረው ሌዲ። አይረን ምንድን ነው? አይረን እኮ ከብረት የተሰራ ማለት እኮ ነው። የማይበገር ምንም ታዲያ አይረን ማን የሚለውን ፊልም አላየሽውም እንዴ? ታዲያ አይረን ማን የማይመሳው ማለት እኮ ነው። ስለዚህ እኔ አይረን ሌዲ ነኝ። ሶ ሀቢባ ዶክተር አምባሳደር አይረን ሌዲ ሀቢባ አለቃዬ ናት ብለህ ትጽፋለህ ግንባርክ ላይ። እኔ በእሳት መፈተንሽን እንደዚህ እሳት ለኩሰሽ ካላየውሽ አላምንም። እኔ አላምንም። የራስህ ጉዳይ። እሺ አንደኛ ቅጣት እሱ ነው። ሁለተኛ አርግልኝ። ሁለተኛ ቅጣት እኔ ካላየው አላምንም። እንዲህ እሳት ለኩሰሽ ስትፈተኝ ካላየው አላምንም። ሁለተኛ ቅጣት አረ ጭራሽ ዶክተሩን አመንን አምባሳደሩን ልናምን ነበር። አሁን ብላ አይረን አልጨመረችም። እሺ ንገሪ። ሁለተኛ ቅጣት የሀቢባ ቤተሰቦች ይችላሉ ይለያሉ ብለህ እያልክ ትሮጣለህ፣ ትሄዳለህ፣ ትመጣለህ፣ ትሄዳለህ። እሱ ሁለት ቅጣት ነው። ተባብለን ተነጋግረን ተማምነንበት ቁጭ ብለናል። አንቺ እሺ ችግር የለውም። እሺ ያ ቁጭ እንዳልክ የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። ሶስተኛ ከሰል ፈጭተህ ፊትን ትቀባለህ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። ጀምሪ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። ተገድጄ ነው እንጂ አልልም ነበር። የሀቢባ ቤተሰቦች ይችላሉ። አትቀላቀል። ስክሪን ሪካርድ እያደረጉልኝ ነው። አትቀላቀል። የሀቢባ ቤተሰቦች ይችላሉ። 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 የሀቢባ ቤተሰቦች ይችላሉ።
የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። ያዘናጋን ነው ስትስቁ ታባርጉ። የሀቢባ ቤተሰቦች ይችላሉ። ጋይስ ኤቭሪባዲ ፓፓ አድርጉት። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። ታባርጉ የሀቢባ ቤተሰቦች ይችላሉ። ስፒድ ቻሌንጅ ጋይስ የሀቢባ ቤተሰቦች ይችላሉ። አስራ ሶስት ሰው ድራሿን አጣረ ጋይስ። አሁን እናሸንፋት ማርያምን። እኔ በጣም አዘንኩ በህይወቴ። ቴንክ ዩ ስዊትዬ። ኧረ ጋይስ ንፏት እስኪ ንፏት። በቃ የመጣ ይምጣ። ትዝታዬ ተሽዬ ንፏት። ልብ መቅድዬ የሀቢባ ቤተሰቦች ይችላሉ። 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 ቤተሰቦች ይችላሉ። ቤተሰቦች ስፒድ ላይ ጋይስ፣ ኧረ ስፒድ ላይ በቃ ታደጓት ነፍሴን ጋይስ። ኧረ እባካችሁ ስፒድ ላይ ጋይስ። ቤተሰቦች ይችላሉ ጋይስ። ትሪፕል ፖይንት ጋይስ፣ ትሪፕል ነው። በቃ ንፋት፣ አሁን ንፋት በዚህ ሰዓት በቃ አድርጓት። ወይኔ ተሸነፍኩኝ ቤተሰብ። ወይኔ እናንተ እኮ አላችሁልኝ እኮ። ቴንኪ ሶ ማች። እንግዳ እየተቀበልኩ ነበር። አሁን ስንት ያሳያችኋለሁ ማን እንደመጣ ምን እንደመጣ። እንዳትሄጂ ቆይ እንዳትሄድ ሀና እንዳትሄድ። እሺ አንዴ ያላችሁ ሄጅ ራሱ እናንተ ትችላላችሁ። ተቀጣ በስተስርዓት ጮክ በለክ። የሀቢባ ቤተሰብ ውሸታ ምን ስሄድ አልተቀጣክም። ጮክ በለክ። የሀቢባ ቤተሰቦች ይችላሉ። ቅልቦች የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። የሀቢባ ቤተሰቦች ይችላሉ። ጮክ በል። አይሰማም። ማስኩን ድምፅህን አፍኖታል። ጮክ በል። የሀቢባ ቤተሰቦች ይችላሉ። 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 ጋይስ ለማንኛውም ታታባሩ ላሳያችሁ። እንዴት ነው ጌም ላይ ማዞር አይቻልም እንዴ? ጌም ላይ ሆኖ ካሜራ ማዞር አይቻልም እንዴ? አረ እንደነኪናት ይፈታል። ነው የሌላ ቀን ይኸውላችሁ ከሄሪ የመጣልኝን ዩት ቤተሰብ ሄሪዬ ያመጣችልኝን እና ኦኬ እዚህ ጋር ነው። ይሄው ከሄሪ ኬኳ ከአዶት የተላከልኝን ቤተሰብ ከአዶት ከእህቴ አዶት የተላከልኝን ተመልከቱ። አዶት ናት ቤት ድረስ የላከችልኝ በሄሪ ኬኳ በኩል። ይሄ ደግሞ ከሄሪዬ ነው፣ ከሄሪ ኬክ ነው የመጣልኝ። አመሰግናለሁ። በጣም አመሰግናለሁ። እኔ ውድ ኑሪልኝ። ይሄኛው አቡዬ ቸኮሌት ነው እንዴ? ይሄ ቸኮሌት ነው። አውጡ መሴጅ ነው ያነቡብኝ። በቃ ላኪው፣ እንትኑን ስሙን ቀይሪና ለኔ ላኪልኝ። ምኑን? ይሄ መልእክቱ ለኔ ነው። እሺ ይሄ ላክልኝ። መልእክቱ አንቺና ላኪልኝ ለኔ ማረጋውን እኔ ነኝ የማውቀው። አይሾ ማረጋውን መልእክቱን አንስተሽ ላኪልኝ። ማረጋውን እኔ ነኝ የማውቀው ይላል። ኬኩንም ልላክ። ኧረ ኬኩን አይደርስማ። ቢደርስ ችግር የለው ግን ይሄ ሽክ ስለሆነ ይሄ ሊደርስ ይችላል። ይሄ ይደርሳል። ቸኮሌት እኮ ይሄ እንደዚህ አይነት ቸኮሌቶች እኮ ሽክ ስለሆነ ይደርሳል። በዛ ላይ ደግሞ ረጅም ጊዜ ነው የሚቆዩት። እንደዚህ እቤት ውስጥ እንደጌጥ ይቀመጡና እንደዚህ ረጅም ጊዜ እንግዳ ሲመጣ አንድ ፍሬ እያነሳ በጣም ብዙ ጊዜ ይቆያል። ኧረ ፍሬያቸው ይጥፋ። ፍሬ ባንዴ ነው የምበላው። ላኪው ሚኪ ባንዴ፣ ሁሉንም ፍሬ ባንዴ ነው የምበላው። አንዳንድ ፍሬ ግን አመስግኛቸው። በጣም አመሰግናለሁ። በጣም ነው የማመሰግነው። በጣም አመሰግናለሁ። እኮ የኔ ጊፍተር ነበረች። ወሰደቻት ጨራሻውን ኬክ ማለት ነው። እኔና ሄሪ አንድ ሀገር ካታር እየኖርን ድሮ ነው እኮ በፌስቡክ የምንተዋወቀው ድሮ። እስኪ ማርያምን በይ። አዎ ግን መጀመሪያ ጊፍት የጀመርኩት በሱ ነው። አንቺ ቲክቶክ ላይ ስመጭ ማርያምን ሄሪዬ እኔ ጋር ነበረ። ጁሊ እየነበረች ማርያምን ጁሊ እየነበረች ስማኝማ፣ እኔና ሄሪ ፌስቡክ የምንተዋወቀው ግን እኔ ቲክቶክ ላይ ስመጣ እኔ የአገሯ ልጅ የካታር ልጅ ስመጣ አንተን ቻው ብላ ወደ እኔ መጣች። እና በፊት እኮ እኔ ቲክቶክ ስለማልጠቀም ነበረ አንተ ጊፍት የነበረችው
እኔ ቲክቶክ ወደ እኔ መጣች ሰላቢ እዛ ፌስቡክሽ ላይ ተመለሻውንም ሄሪን እንፈልጋታለን። አዎ ከቲክቶክም አየሽ፣ ከቲክቶክም ልታስጠፉኝ ነበር። አልጠፋም አልኩ እንጂ ይሄ ግን እውነት ወደሃለሁ። እሺ ማለት ነው ሄሪ የኔ ራሱ እንደ ጥንት እኮ ናት እኮ በጁሊ ዘመን የነበረች ሄሯ ትወድሃለች። እሺ በጁሊ ዘመን ሩሲያዊት አፍቅሬ ስትደግፈኝ የነበረች እህቴ እኮ ነው። የጥንቷ እኔ አሁንም ከሌላ ሰው ጋር ስትጫወት አንተን ትደግፋለች። ከኔ ጋር ግን ሲሆን እኔን ነው። እሺ በቃ ችግር እኔ ከሌላ ሰው ጋር ልጫወትማ ከአንቺ ጋር ብቻ ነው። እኔም ከሌላ ሰው ጋር ልጫወትማ ከአንተ ጋር ብቻ ነው። እኔ ከአቡዬ ጋር ብቻ ነው የምጫወት። ለምንድን ነው ሪስፔክት የምታውቅ? ትክክል ጥሩ ሰው ሪስፔክት ያደርጋል። ጥሩ አይደለም። ከኑኑ ጋር ልጆቹ ክፍል ናት። ክብር ደግሞ ሲኔማር ቴንክ ዩ ሶ ማች ኖሩ ሪስፔክት ከባድ ነው እና ኖ አይደራረሱም። ያ 1-0 ነሽ። ጀምሪ። ምንድን ነው አይደራረሱም? አልገባኝም። ምንድን ነው ቁመትሽ? በስመ አብ አንቺ ሄሪን እንኳን አትበልጫትም። ደሜን ያበላሽ ሄሪ ረጅም እኮ ናት እኮ እሷን እንኳን ቢያንስ አትበልጫትም። ረጅም እኮ ናት እሷ። እኔ እኮ ሜትር ከ55 እኮ ነኝ። እሷ እኮ ሜትር ከ65 ናት። እንደዚህ የሚባል ሜትር አለ እንዴ? ሜትር የተረገምክ ቤተሰብ ሂዱበት እየተመታ ሌትስ ጎ። ቅጣቱን በስነ ስርዓት ተቀጥቷል። የአቢባ ሜትር ከ55 የሚባል ሜትር መኖር ተመታክ። ጋይስ አረባካችሁ ጋይስ አይናችንን ጨፍነን እንጓዝ። በቃ ማርያምን እየተሸነፍን ነው። በተደጋጋሚ እየተሸነፍን ነው ጋይስ። ተደጋጋሚ እየተሸነፍን ነው ጋይስ። ኤቭሪባዲ ስፒድ ቻሌንጁ ላይ ሁላችንም